ሰላም ጤና ይስጥልኝ። እንዴት ናችሁ? ወደቼ ደህና ናችሁ ወይ? ሰላም ናችሁ ወይ? ዛሬ የሚገርመው ነገር ማለት ነው ውሾቻችን ጠፍተው ጧት የወጣን እስካሁን ድረስ በፍለጋ ላይ ነን ያለ ነው ማለት ነው። ምን ትናንትና ማታ ነው የጠፉብን። ትናንትና ማታ ጓደኛችን መታሷን እንሸኝ ሄደን ስንወጣ ልክ በሩን ስንከፍት ወጡብን ማለት ነው። እና እነሱን እየፈለግን እስካሁን አላገኘናቸውም። ዱባኤልስ አካባቢ ነው የምንገኘው። እባካችሁን ምናልባት ያያችሁ ወይም ማዳሞቻችሁ ድንገት እንኳን አግኝተዋቸው ይዘዋቸው መተው ከሆነ አሳውቁን ላችኋለሁና በጣም ጨንቆናል። የእውነት በጣም ነው የሚያስጠላው። በሰው ሀገር ላይ እንደዚህ ነገር ሲፈጠር በጣም ነው የሚዳብረው። ደግሞ ብቻችንን ራሱ አይደለንም፣ አራት ሰራተኛ ባለበት ነው ውሾቹ እንግዲህ የጠፉብን ማለት ነው። እና በጣም ነው የሚከብደው። እስካሁን ድረስ አልበሉም። ትናንትና እንግዲህ በዱባይ ሰዓት አቆጣጠር 12 ሰዓት የወጡ ናቸው ማለት ነው። አሁን እንኳን ራሱ ከቀኑ ስንት ሰዓት ሆነ? 1 ሰዓት ሊሆን ነው እንግዲህ አስቡ። እስከዚህ ሰዓት ድረስ ማለት ሰው ውሻ ሳይበላ ሳይጠጣ በጣም ነው የሚከብደው። ሰዎቹ በጣም ነው የሚያስጨንቁን። እስካሁን ድረስ ግን እነሱም በሌሊት እንቅልፍ አልተኙም፣ ሲፈልጉ ነው ያደሩት። በጣም ጨንቆናል እና እባካችሁ ካላችሁ ያያችሁ ካላችሁ አሳውቁን እባካችሁን እላችኋለሁ። እኔና ጓደኛዬ ራሱ ስንት ሰዓት ሙሉ ስንንከራተት ነው ያደርነው። ወይ እንቅልፋችን ራሱ አልተኛንም። በጣም ደክሞናል። በዛ ላይ ፀሐዩ በጣም ነው የሚያደክመው። ማታ ብርዱ ሲያሰቃየን አደረ። ስንት ሰዓት ሙሉ እንግዲህ አስፈልግ ተጓዝ። ማታ ብርዱ እንደዛ ሲያንገበግበን አደረ። አሁን ደግሞ ፀሐዩ ግንባራችንን እያለና ማለት ነው። በጣም ነው የሚከብደው። አይው እንዴት እንደዛ አልኩ፣ እንዴት እንደተቋቋምኩት ራሱ አትጠይቁኝ። በጣም ነው ፀሐዩ እያደከመን ያለው። ዘይቱና በላ በጣም ከባድ ነው። በሰው ሀገር ላይ እንደዚህ ነገር ሲያጋጥም በጣም ሰዎቹ የማይረዱ ታውቃላችሁ። በጣም ይከብዳል። በጣም ነው የሚከብደው ማለት አውቀን ያጠፋናቸው ወይንም ያልተቆጣጠርናቸው ነው የሚመስለው። ደስ የሚለው ነገር ግን ደግሞ ልክኛ ስንወጣ ሰውዬም አብሮ ወጥቶ ነበረ እና በላ ደግሞ የሆነ ነገር ሳይ ደግሞ እነሱ እየመሰሉኝ እንትን የምለው ነገር በጣም ይከብዳል። ወይኔ እንዲገኙልን አግዙን በጸሎታችሁ። በጣም ከባድ ነው እላችኋለሁ። እና ዱባኤልስ ያላችሁ እስኪ ይሄን ፖስተዋል። አሁን ላይ ስለመፖስተው ወደ ቤት ስገባ ታያችሁ ቦስ መስመር ጻፉልኝ። እሺ በላ ወይ ሰዎችን እየጠየቃቸው አላቅም አሉ። ካሜራውን አቁም ነበረ።